አንድ ጠንቋይ ወይ ደጋሚ ዘንድ ሄዶ የሆነ ነገር ከጠየቀው አመነም አላመነም ይሄን በማድረጉ ብቻ የ40 ቀን ሰላቱ ተቀባይነት አይኖረውም ማለት 40 ቀን ሙሉ ይሰግዳታል። ነገር ግን 40 ቀን ሙሉ ሲሰግድ የ40 ቀን ሙሉ ሰላቱ መቅቡል አይሆንም፣ ምንዳ የሌለው ይሆናል ነው። ፈሰደቀሁ ቢማ የቁል አሉ። በሌላ ሐዲስ ላይ ደግሞ ጭራሽ ጠይቆት በጠየቀው ነገር እውነት ብሎ ተቀብሎ ከመጣ ፈቀድ ከፈረ ቢማ ኡንዚለ ዐላ ሙሐመድን ሰለላሁ ዐለይሂ ወሰለም በነቢ ሙሐመድ ሰለላሁ ዐለይሂ ወሰለም ላይ በተወረደው ቁርአን ክዷል ነው ያሉት። ምክንያቱም ቁርአን ቁል ላ የዕለሙ መን ፊ ሰማዋት ወልአርድ ልገይበ ኢለላህ በሰማያትና ምድር ያለውን ሩቅ ምስጢር ከአላህ በስተቀር ማንም አያውቅም ብሎ እያስተማረ አንተ ጠንቋዩ ያውቃል ብለህ እውነት ብለህ ካመንክ በወረደው ቁርአን ክደሃል ማለት ነው። ባይክድማ ኖሮ ጠንቋይም አያውቅም ነበር የሚለው። በትክክልም አያውቅም። ላለማወቁ እሱን ሄዶ መፈተኑም ወይም ደግሞ ልዩ ጥያቄ ማዘጋጀቱም እዛ ደረጃ አያደርሰንም። ሲምፕል የሆኑ መንገዶች አሉ። ሴትየዋ ጠንቋይ ወደፊት የሚሆነውን ነገር ያውቃል ብላ ልታማክረው ነው ሄደችው ወደ ቤቱ። ልክ እንደደረሰች ቅብቀባ ጀመረች። ስታንኳኳ ከውስጥ ሆኖ እሱ ማን ነው አላት። አሁን አይነ ልቦና ያለው ሰው ሐቁ ይበራለታል ማለት ነው። ማን ነው? እኔ ገና ወደፊት የሚሆነውን ነገር ትነግረኛለህ ታውቃለህ ብዬ እመጣለሁ፣ ጭራሽ ከቆርቆሮ ጀርባ በሩን የሚያንኳኳው ማን ነው ትላለህ? የሚያንኳኳውን ሰው ለይቶ ያላወቀ ስለ ሴትየዋ እጣ ፈንታ ምን ብሎ ሊነግራት ይችላል? ይሄ ተጨባጭ እውነታ ነው። እኛ እንኳን ከልምድ ተነስተን ማታ ቁጭ ባልንበት አርፍዶ ከገቡት ከቤተሰብ አካላቶች አንዱ ሲያንኳኳ እንዲማ የሚያንኳኳው ጀማል ነው እርግጠኛ ነን እንላለን። ባናየው እንኳን ከልምድ ተነስተን ጠንቋይ ምንድነው እውቀቱ ነው። ሁለተኛው ኢብቲሳማቱል መሻይኽ የመሻይኾች ፈገግታ አስቂኝ ገጠመኞች የሚል ዌብሳይት አለ። እዛ ላይ ሸይኹል አልባኒ ረሂመሁላህ ሙሐዲሱል ዐስር ሙሐመድ ናስርዲን አልባኒ የገጠማቸው ተጽፎ አንብቤው ነው። አንዱ ሁሉን አውቃለሁ የሚል ጠንቋይ እኔና እርሱ እንፎካከር፣ እኔ ሁሉን አውቃለሁ ህዝብ ባለበት ፊት አላቸው። ይቅርብህ አንተ ምንም አታውቅም አሉት። አውቃለሁ ከፈለጉ ያዋርዱኝ፣ ህዝብ በተሰበሰበበት እንፎካከር አላቸው። ቸክ ሲልባቸው እንግዲያውስ ከኔ ጋር ለመወያየት ከፈለክ አንድ ሸርጥ አለኝ፣ ያን ከተስማማህ ነው አሉት። እሱም ደስ አለውና ፈማ ሁወ ምንድነው ሸርጦት ይንገሩኝ አላቸው። ሸይኹም ምን አሉ? ሱብሃንአላህ አሉ። አንተ ሁሉን አውቃለሁ ብለህ ከኔ ጋር ልትፎካከር ነው አይደል የመጣኸው? የኔን አንድ መስፈርት እንዴት ምንድነው ብለህ ትጠይቀኛለህ? ለምን አላወቅከውም አሉት። ምክንያቱም እውቀትህ ሁለገብ ነው። ከኔ ጋር ግን ለመወያየት እኔ አንድ መስፈርት ሲባል እሱ በዚህ ጎን ይመጡብኛል ብሎ አላሰበም። በቃ ቶሎ መስፈርቱን ነግረውት ወይ ሰዓት ወይ ቦታ መርጠውለት ቀነ ቀጠሮ ሊሰጥ ነው። ፈማ ሁወ ምንድነው መስፈርቱት? የኔን አንድ መስፈርት ያላወቅክ ሰው ሁሉን አውቃለሁ እንዴት ትላለህ? ውይይቱ እዛው ቆመ ማለት ነው። አለቀ በቃ። ምን ያረጋል እንጂ እንደ ድሮ አንተ ሁሉን ታውቃለህ እስቲ ከነጎዳ ምን ይሆናል? እዛ ደረጃ ምን ወሰደን? ጠንቋይ አያውቅም በፍጹም ማለት ነው የፈለገ